ሰላም አለይኩም ወራህመቱላሂ ወበረካቱ። ወደ ቀመር ቲዩብ ተከታታዮች ሰላም ናችሁ? አማን ናችሁ? እንዴት ናችሁ? እኔ ጋር አልሐምዱሊላህ። ውድ ተመልካቾቼ ዛሬ ይዤላችሁ የመጣሁት የኢምፖክሲ አሰራር ነው። የጋህዋ መጠጫ ኮብ ነች የሰራሁት ማለት ነው። አሁን ቀጥታ ወደ አሰራሩ እንሄዳለን ማለት ነው። ይሄን የሰራሁት ይሄ የምታዩት ነው ኢምፖክሲው ኤ እና ቢ ነው። እኩል ነው የምታደርጉት ከኤው አንድ ኮብ ከቢው አንድ ኮብ አርጋችሁ ነው የምታቀላቀሉት ማለት ነው። በዚህ መልኩ ነው የምታደርጉት። እኔ ሁለት ነው ያረኩት አንድ ስለማይበቃኝ ከኤ 2 ከቢ 2 አርጌ ሁለቱንም አንድ ላይ አቀላቀልኩት ማለት ነው። ከዛ ለ5 ደቂቃ ያህል በደንብ አርጋችሁ ታዋህዱታላችሁ። በደንብ አርጋችሁ ማለት ነው 5 ደቂቃ 4 ደቂቃ እንደዛ 5 ደቂቃ አሪፍ ነው። በዚህ መልኩ ካቀላቀላችሁ በኋላ እንትን ይላል ለ45 ደቂቃ ታቆይታላችሁ። የመስሪያው ጊዜ 45 ደቂቃ ነው። የእያንዳንዱ ኢምፖክሲ ይለያያል። 30 ደቂቃ የሚፈጅ አለ። ከዛ በኋላ ከ45 ደቂቃ በኋላ ምናልባት እንትን ይልባችኋል፣ ይወፍራል። የመድረቅ ባህሪ ስላለው ኢምፖክሲያችሁ ከጥቅም ውጭ ይሆንባችኋል ማለት ነው። ሰዓታችሁን ጠብቃችሁ በሰዓቱ ነው መጠቀም ያለባችሁ እንዳይደርቅ ማለት ነው። ከዛ በኋላ ሁለቱን ካቀላቀላችሁ በኋላ በደንብ አርጋችሁ እንደዚህ አርጋችሁ ታዋህዱታላችሁ ለ5 ደቂቃ በደንብ አርጋችሁ። ከዛ ሲዋሃድ እንትን የሆነ አይን ነገር ያወጣላችኋል ማለት ነው። ከዛ የመሞቅ ባህሪ ያመጣል፣ ይሞቃል። ሲሞቅ ሰዓታችሁን አይታችሁ 45 ደቂቃ ነው ይሄ ኢምፖክሲ እዛው ላይ ተጽፎላችኋል። 45 ደቂቃ የመስሪያ ጊዜ ብለው ይጽፉበታል ማለት ነው። ከዛ እናንተ 40 ደቂቃ ምናምን ሲሆነው ወደ እቃችሁ ታደርጉታላችሁ ማለት ነው። በዚህ መልኩ በቃ እንደዚህ ነው። ግልጽ ነው። ኢምፖክሲውን የምትፈልጉትን መጠን ያህል ከኤና ከቢ ታቀላቅላላችሁ። ለ5 ደቂቃ ታዋህዱታላችሁ። ከዛ የ45 ደቂቃ ያህል ታቆዩትና ወደ መስሪያችሁ እቃ የምትፈልጉትን እንትን አይነት ዲዛይን መርጣችሁ በምትፈልጉት አይነት ታደርጋላችሁ ማለት ነው። ዛሬ የፈለኩት ኮብ ስለሆነ እነዚህን ኮብ ነው የሰራሁት ማለት ነው።